ሊሚተር ነው ሙቀት ለመለካት። ሌላው የሚስልን ደግሞ ዲስቲሌሽን ፕላስ ይባላል። ከዛ እዚህ ጋር ደግሞ ቦይል የሚያደርግልን በርነር አለ። ይሄ በሚተንበት ጊዜ ደግሞ ትነቱ የሚያልፈው ኮንደንሰር ነው። ኮንደንሰር ደግሞ ለፓርት አለው። ቢግ ጃኬት እና ስሞል ጃኬት ይባላል። እዚህ ውስጥ እንደምናየው ቀጠን ያለች አነስ ያለች ቲዩብ አለች። እሷ ስሞል ጃኬት እንለዋለን። ይሄ የሚያቅፈው ደግሞ ቢግ ጃኬት እንለዋለን። ይሄ ትነቱ የሚያልፍበት ግን ቢግ ጃኬቱ ላይ ሳይሆን ስሞል ጃኬት ውስጥ ነው። ከዛ እዚህ ጋር ዋተሪን እና ዋተራቱ ይባላል። ከዛ በኋላ እዚህ ውስጥ ያለችውን የስሞል ጃኬት ውስጥ የምትገኘውን ትነት ወደ ሊኪድ ይቀይሩና በሪሲቨር ፍላስካችን ውስጥ ፒውር የሆነ ሊኪድ እናገኛለን። ሲሆና ሚዞሮት ለጣጣዎቹ ተወሳቸው ማከቶቻችን ናቸው። ለፀሐይ ቀርቦ የመጀመሪያ ፕላኔት ሜርኩሪ፣ ከዛ ቪነስ፣ ከዛ እርስ፣ ከዛ ማርስ፣ ከዛ ጁፒተር ዲናሞ ነው። በዲናሞ እርዝ ሮቴሽን እንዴት እንደሚሰራ ነው። እዚህ ጋር ደግሞ ሳተላይት ነው። ሳተላይት እዚህ ጋር እንደምናየው ይበራል። ይሄ አልሙኒየም ነው። ሶላር ኤነርጂ በሶላር ኤነርጂ እንደምትሰራ ነው ኤክስፕሬስ ላይ የሚፈልገው ካላላንከት ነው። ስለዚህ የሪንጉና የቦሉ ዲያሜትሮች በትንሽ ርቀት ነው የሚለያዩት። ስለዚህ አሁን በፈለገ መውጣትና መግባት የምንችልበት ደረጃ ላይ ያለ ነው። ሂት ላይ ነው ያስቀመጥነው። አሁን ምንድነው የሚፈጠረው? ሞሊኪውሎቹ በደንብ ቪግረስሊ በጣም ስለሚንቀሳቀሱ ስላይትሊ አፓርት እየሆኑ ይመጣሉ። እየተራረቁ ይመጣሉ። ኦቨርኦል ቮሊዩሙን ይጨምራል ማለት ነው።